ዓለማችን በየዓመቱ ፌብሩዋሪ 14 ሲመጣ በአንድ ጀንበር በቀይ ቀለም ትጥለቀለቃለች። በየመንገዱ የሚታዩ ቀይ አበቦች፣ በየሱቁ የሚደረደሩ ቸኮሌቶችና መልካም የቫለንታይን ቀን የሚሉ ደማቅ ማስታወቂያዎች አይናችንን ይሞሉታል። ዓለም የፍቅርን ልብስ ለብሳ የፍቅርን ቋንቋ ተናግራ የምትታይበት ልዩ ቀን ይመስላል። ነገር ግን ከዚህ ማራኪና ስሜት ቀስቃሽ መጋረጃ በስተጀርባ ማንም የማይናገረው የደም ታሪክና የቢሊዮን ዶላር የንግድ ሴራ ተደብቆ እንደሆነ ታውቁ ይሆን? ለመሆኑ ቫለንታይን ለእናንተ ምንድነው? የፍቅር መገለጫ ወይንስ ሌላ? እንደ መረጃዎች ከሆነ በዚህ አንድ ቀን ብቻ ከ25 ቢሊዮን ዶላር በላይ ወጪ ይደረጋል። ቆም ብላችሁ አስቡት። ፍቅር በዶላርና በብር የሚመነዘርበት ሸቀጥ የሆነው ከመቼ ጀምሮ ነው? ክቡራትና ክቡራን፣ ስጦታ ለመግዛት የምታወጡት ገንዘብ በእውነት ከልባችሁ የፈለቀ ነው ወይንስ በንግድ ተቋማት የማስታወቂያ ጉትጎታ የተደረገ? ሴቶች ሆይ፣ እናንተስ በዚህ ቀን ስጦታ ካልተሰጣችሁ ዋጋ እንደሌላችሁ ይሰማችኋል? ይህ ስሜት በእውነት ከየት መጣ? ዛሬ በመባ ቲቪ ልዩ የምርመራ ዘገባ ከቀይ ልቦች በስተጀርባ ያለውን ጥቁር አሻራ እናጋልጣለን። ፌብሩዋሪ 14 የፍቅር ቀን ሳይሆን የጭንቀት፣ የትርፍና የዝሙት ቀን መሆኑን ከታሪክ መዛግብት አንስተን እንመረምራለን። ከ600 ዓመታት በፊት በጥንታዊቷ ሮም ይፈስ የነበረው የፍየል ደም ዛሬ ለምን በቀይ አበባ ተተካ? የካቶሊክ እምነት ጣዖታዊውን በዓል በቅዱስ ስም የሸፈነችበት ምስጢራዊ ሴራ ምን ይመስላል? የታሪክ ተመራማሪዎች ቅዱስ ቫለንታይን የሚባል ሰው በታሪክ ውስጥ የለም የሚሉት ለምንድነው? የሚሉትን ጥያቄዎች በሚቀጥሉት ጥቂት ደቂቃዎች ውስጥ እንመልሳለን። ይህ ቪዲዮ ከዚህ በፊት ሰምታችሁ የማታውቁትን የታሪክ ቅጥፈት፣ የካቶሊክን ሴራና የንግድ ወጥመዶች ቁልጭ አድርጎ ያሳያል። እውነትን ለመስማት ተዘጋጅታችኋል? መጋረጃው አሁን መገለጥ ይጀምራል። ይህ የቀዩ ድግስ የቫለንታይን ቀን ስውር ታሪክ ነው። በተመጣጣኝ ዋጋ ከ8 በላይ ሳይቶችን በጥራት ገንብቶ ፈጥኖ በማስረከብ በአጭር ጊዜ ውስጥ የብዙዎች ቤት ባለቤት ያደረገው ድርጅታችን ቴምር ሪል ስቴት አሁን ደግሞ በቤተ መንግስት በአቅራቢያ በ80 እስከ 157 ካሬ ድረስ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ወለድ በኢትዮጵያ ብር በ15 ዙር ከፍሎ የሚያጠናቅቁበት እድል አመቻችተናል። ለወሰን ቤቶች የተደረገው የ35% ቅናሽ በመጠቀም እስከ 6 ሚሊዮን ብር በማትረፍ የእነዚህ ውብና ማራኪ ዘመናዊ መኖሪያ ቤቶች ባለቤት ይሁኑ። ቤቶቻችን ዘመናዊ ሊፍት የተገጠመለት ስታንድ ባይ ጀነሬተር፣ ጋርቤጅ ሹተር ያለው ከበቂ መኪና ማቆሚያ ጋር የተንጣለለ ቴራስ ሰገነት እርሶን እየጠበቀ ይገኛል። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በስልጣኔ ስም ፍቅር የምንለውና በቀይ አበባዎች የምናጅበው ቀን በታሪክ መዝገብ ውስጥ ግን እጅግ ዘግናኝና የደም ታሪክ ነበረው። የቫለንታይን ቀን ዛሬ ከምናየው የቀይ አበባ ሽያጭና ከቸኮሌት ድግስ በፊት ከዛሬ 2600 ዓመታት አስቀድሞ በጥንታዊቷ ሮም ይከበር የነበረው በዓል ሉፐርካሊያ ይባላል። ይህ በዓል ከፌብሩዋሪ 13 እስከ ፌብሩዋሪ 15 የሚቆይ በደም የተጨማለቀ በዝሙት የረከሰና በጣዖት አምልኮ የታወረ ድግስ ነበር። ታሪክን መመርመር ስንጀምር የቫለንታይን ቀን መሰረት ፍቅር ሳይሆን ደምና ጭካኔ መሆኑን እንገነዘባለን። የሮም መስራቾች ናቸው ተብለው የሚታመኑት ሮሙለስና ሬሙስ ከአንዲት ተኩላ የተጠለሉበት ሉፐርካል የተባለው ዋሻ የዚህ በዓል ማዕከል ነበር። ነገር ግን ከዚህ ተረታዊ ታሪክ በስተጀርባ ያለው እውነተኛ ተዋናይ ሉፐርካል ማን ነው ብለን ጥያቄ በማንሳት ነገራችንን እንጀምር። የሉፐርካሊያ በዓል የሚከበረው ለአንድ ጣዖት ነው። ስሙም ሉፐርከስ ይባል ነበር። ጥንታውያን ግሪኮች ደግሞ ፓን ብለው ይጠሩታል። ይህ ጣዖት መልኩ እጅግ ዘግናኝ ነው። ግማሽ አካሉ ሰው፣ ግማሽ አካሉ ደግሞ ፍየል። ታዋቂው የታሪክ ምሁር ፕሉታሪክ በጽሑፎቹ ላይ እንደሚገልጸው ይህ በዓል የዱር አራዊትን ለማባረርና የመራባትን ኃይል ለማምጣት የሚደረግ ስነ ስርዓት ነበር። ይህ የጫካና የዱር አራዊት ጠባቂ ነው ተብሎ የሚታመነው ጣዖት በሮማውያን ዘንድ የፍትወትና የመራባት አምላክ ተደርጎ ይወሰዳል። ስነ ስርዓቱም የሚጀምረው በደም መስዋዕት ነው። የሮም ጣዖት ካህናት ሉፐርሲስ ተብለው የሚጠሩት በዚያ ሉፐርካል በተባለው ዋሻ ውስጥ ይሰበሰባሉ። 2 ፍየሎችና 1 ውሻም ይሰዋሉ። ነገር ግን መስዋዕቱ በዛ አያበቃም።
ከታረዱት እንስሳት የተገኘው ደም በሁለት ወጣት ካህናት ግንባር ላይ ይቀባል። ከዚያም በወተት በራሰ የሱፍ ጨርቅ ውስጥ ከግንባራቸው ላይ ይታበሳል። ደሙ ሲታበስ ካህናቱ በከፍተኛ ድምፅ ይስቃሉ። ይህ ሳቅ ከንጽህና ይልቅ ርኩሰትን የሚገልጽ የሰይጣን ሳቅ ነበር ብንል ማጋነን አይሆንም። እዚህ ጋር ቆም ብለን እናስብ። ካህናቱ መስዋዕቱን ካቀረቡ በኋላ የእንስሳቱን ቆዳ በመግፈፍ ፌብሩዋ ተብለው የሚጠሩ ረዣዥም ጅራፎችን ያዘጋጃሉ። የታሪክ ጸሐፊው ኦቪድ ፌስቲ በተባለው መጽሐፉ ላይ እንደሚገልጸው የየካቲት ወር ወይም ፌብሩዋሪ የሚለው ስም የተገኘው ከዚሁ ፌብሩዋ ለማንጻት ከሚውል ጅራፍ ነው ይለናል። እነዚህ ካህናት ከእንስሳቱ ቆዳ በተዘጋጀውና በደም በተነከረው ጅራፍ እርቃናቸውን በሮም ጎዳናዎች ላይ መሮጥ ይጀምራሉ። በጎዳናው ላይ ያገኙትን ሁሉ በተለይም ወጣት ሴቶችን በዚያ ደም በጠገበ ጅራፍ ይገርፏቸዋል። የሚገርመው ግን ሴቶቹ ከጅራፉ አለመሸሻቸው ነው። ይልቁንም ይህ ጅራፍ ከነካን መካን አንሆንም፣ የመውለድ ችሎታችን ይጨምራል ብለው በማመን ሴቶቹ እጆቻቸውንና ጀርባቸውን ለገራፊዎቹ አሳልፈው ይሰጡ ነበር። ነገር ግን የሉፐርካሊያ አስፈሪነት በዚህም አያበቃም። ሌላው እጅግ አስፈሪው ስነ ስርዓት ይከተላል። ይህ ክፍል የዝሙት ዕጣ ወይም ሎተሪ ኦፍ ለስት ተብሎ ይጠራል። በበዓሉ ማጠቃለያ ላይ የወጣት ሴቶች ስም በትልቅ ማሰሮ ውስጥ ይከተታል። ከዚያም ወንዶች እየመጡ ማሰሮ ውስጥ እጃቸውን በመክተት ዕጣ ያወጣሉ። ዕጣው ላይ ስሟ የወጣላት ሴት በዚያ በዓል ሰሞን ለአንዳንዶች ደግሞ ለዓመቱ ሙሉ የዚያ ወንድ የፍትወት አጋር ትሆናለች። ይህ ግንኙነት በቃል ኪዳን፣ በሃይማኖት ወይም በቤተሰብ ስምምነት በንጹህ ፍቅር ላይም የተመሰረተ ሳይሆን በአጋጣሚና በፍትወት ጥማት ላይ ብቻ የተመሰረተ ነው። ወጣቶቹ በዚህ በዓል ሰሞን በዝሙት ይሰክራሉ። እንግዲህ አስቡት፣ ደም የፈሰሰበት፣ ሴቶች የተገረፉበት፣ የፍየል አምሳል ላለው ጣዖት መስዋዕት የቀረበበትና ወጣቶች በዕጣ የዝሙት አጋር የሚሆኑበት ይህ በዓል ዛሬ እንዴት ወደ ፍቅር ቀን ተቀየረ? ይህንን ታሪክ ከመዘገቡት መካከል በዓለም ዙሪያ የሚታወቀው የጥናት ተቋም ኢንሳይክሎፒዲያ ብሪታኒካ ሳይቀር በዝርዝር የከተበው ነው። ከዚህ በማስቀጠል ይህ የሰይጣን ድግስ እንዴት ስሙን ቀይሮ ወደ ቤተ እምነቶች ገባ? ቫለንታይን የሚባለው ስም መጋረጃ ሆኖ የቀረበው ለምንድን ነው? ከዚህ በስተጀርባ የካቶሊክ ቤተክርስቲያንስ ምን አይነት ሚስጥራዊ ሴራ ፈጸመች? የሚሉትን ጥያቄዎች እንመረምራለን። ፌብሩዋሪ 14 ቀን በየዓመቱ ሲመጣ በሚሊዮኖች የሚቆጠሩ ሰዎች ቫለንታይን የሚለውን ስም በካርዶች፣ በደብዳቤዎችና በስጦታዎች ላይ ይጽፋሉ። ነገር ግን በመርማሪ መነጽር አንድ ትልቅ ጥያቄ እንጠይቅ። ለመሆኑ ቫለንታይን ማን ነው? አብዛኛው ሰው ይህ ሰው ስለ ፍቅር ብሎ ሰማዕት የሆነ ወጣቶችን በሚስጥር ያጋባ የነበረ የፍቅር ጀግና አድርጎ ያስበዋል። ነገር ግን ወደ ታሪክ መዛግብት ጠልቀን ስንገባ የምናገኘው እውነት ሌላ ነው። እውነታው የሚከተለው ነው። የታሪክ ተመራማሪዎች ቅዱስ ቫለንታይን የሚባል አንድ ሰው በታሪክ ውስጥ መኖሩን ማረጋገጥ አልቻሉም። ዛሬ የምናከብረው ቫለንታይን ታሪካዊ ሰው ሳይሆን በጊዜ ሂደት የተገነባ ተረታዊ ስብዕና ነው። ዓለም አቀፍ የታሪክ ተመራማሪዎችና ታዋቂ መረጃ ምንጮች እንደሚገልጹት ስለ ቫለንታይን የሚወሩት ታሪኮች እጅግ የተምታቱና ማስረጃ የማይገኝላቸው ናቸው። እንዲያውም በአምስተኛው መቶ ክፍለ ዘመን የነበሩት የሮሙ ፖፕ ገላሲየስ አንደኛ ራሳቸው ስለ ቫለንታይን የነበራቸው ዕውቀት እጅግ ውስን እንደነበረና ድርጊቱ በሰው ሳይሆን በእግዚአብሔር ብቻ የታወቀ እንደሆነ መናገራቸው የሚገርም እውነታ ነው። ለመሆኑ ካቶሊክ ቤተክርስቲያን ቅዱስ ብላ የሰየመችው ይህ ሰው ማን ነው? ጥናቶች እንደሚያሳዩት ቤተክርስቲያኒቷ 3 የተለያዩ ሰዎችን አቀላቅላ አንድ ተረታዊ ጀግናን ፈጥራለች። አንድ በአንድ እንመልከታቸው። የመጀመሪያው ቫለንታይን በሮም የነበረ ካህን ሲሆን በንጉስ ክላውዲየስ ዳግማዊ ዘመን ሰማዕት ሆኗል ይባላል። ሁለተኛው ቫለንታይን ደግሞ በቴርኒ ከተማ የነበረ ጳጳስ ሲሆን እርሱም በተመሳሳይ በንጉስ ክላውዲየስ ዘመን እንደተገደለ ይነገራል። ሶስተኛው ቫለንታይን በአፍሪካ ከ24 ወታደሮች ጋር አብሮ ሰማዕት የሆነ ሰው እንደነበረ ይጠቀሳል። የሚገርመው ግን የእነዚህ 3 ሰዎች ታሪክ በጊዜ ሂደት እየተደባለቀና እየተጨመረበት መምጣቱ ነው። ለምሳሌ ቫለንታይን ወጣቶች እንዲያገቡ የከለከለውን የንጉስ ክላውዲየስን አዋጅ በመቃወም በሚስጥር ያጋባ ነበር የሚለው ታሪክ ከ1000 ዓመታት በኋላ በመካከለኛው ዘመን የተፈጠረ ተረት እንጂ በጥንታዊ የቤተክርስቲያኒቱ መዛግብት ውስጥ እንኳን የማይገኝ መሆኑን የታሪክ ምሁራን አረጋግጠዋል።
በ1969 ዓመተ ምህረት የካቶሊክ ቤተክርስቲያን ራሷ በፈጸመችው ውስጣዊ ግምገማ ስለ ቫለንታይን የሚወሩ ታሪኮች እርስ በርሳቸው የሚጋጩና ታሪካዊ ማስረጃዎች የሌላቸው መሆናቸውን በመረዳት ሰማዕቱን ከዓለም አቀፉ የቤተክርስቲያኒቱ የቀን መቁጠሪያ ውስጥ እንዲወጣ ማድረጓን ስንቶቻችሁ ሰምታችሁ ይሆን? አሁን ቤተክርስቲያኒቱ ራሱ ታሪኩ አጠራጣሪ ነው ብላ ያወጣችውን ቀን ዛሬ ዓለም በጭፍን ታከብረዋለች። አሁን ትልቁን ጥያቄ እንጠይቃለን። ይህ ተረት ለምን አስፈለገ? ይህንን የሌለ ሰው የፈጠረውና ቅዱስ የሚል ካባ የደረበለትስ ማን ነው ብለን እንጠይቅ። መልሱ የሚገኘው በአምስተኛው ክፍለ ዘመን መጨረሻ በቫቲካን ቤተ መንግሥት ምስጢራዊ አዳራሾች ውስጥ ነው። ዛሬ ብዙዎች የሚያከብሩት ቫለንታይን በ496 ዓመተ ምህረት በፖፕ ግላሲየስ አንደኛ የተጠነሰሰ ታሪካዊና መንፈሳዊ ሴራ ውጤት ነው። ይህ ሴራ የተፈጸመው ለፍቅር በመቆርቆር ሳይሆን የሮም ካቶሊክ ቤተክርስቲያን በአረማውያን ልምምዶች ላይ የነበራትን ቁጥጥር ለማጠናከር ስትል የተጠቀመችበት መንፈሳዊ ማታለያ ነው። በአምስተኛው ክፍለ ዘመን ሮም ውስጥ አንድ ትልቅ ችግር ተፈጠረ። የዘመኑ ክርስትና በመላው ግዛቱ ቢስፋፋም የሮም ሕዝብ ግን ከጥንታዊው የሉፐርካሊያ የደም በዓል ሊላቀቅ አልቻለም። ሉፐርካሊያ ማለት አስቀድመን የገለጥነው የደም ታሪክ ያለው ሥርዓት አምልኮ ነው። የካቶሊክ ቤተክርስቲያን መሪዎች ሕዝቡን ከዝሙት ከጣዖት አምልኮና ከሉፐርካሊያ የጅራፍ ስነ ሥርዓቶች እንዲርቅ በተደጋጋሚ ቢገስጹትም ሕዝቡ ግን ያንን ስሜት ቀስቃሽ ድርጊት ለመተው ፈቃደኛ አልነበረም። እዚህ ጋር ነው ፖፕ ግላሲየስ አንድ አስገራሚ ውሳኔ ላይ የደረሱት። ሉፐርካሊያን ማጥፋት ካልቻልን ለምን መንፈሳዊ ይዘት አንሰጠውም ብለው አሰቡ። ይህ በቤተክርስቲያኒቱ ታሪክ ውስጥ እጅግ አደገኛው ስልት ነበር። ፖፕ ግላሲየስ በ496 ዓመተ ምህረት የሉፐርካሊያን በዓል በይፋ አገዱ። ነገር ግን ሕዝቡ እንዳያምጽባቸው በዓሉን ከነጭራሹ ከማጥፋት ይልቅ ስሙንና የቆዳ ቀለሙን ቀይረው መልሰው አቀረቡት። ፖፕ ግላሲየስ ምን አደረጉ ካልን በፌብሩዋሪ 15 ይከበር የነበረውን የሉፐርካሊያን በዓል ወደ ፌብሩዋሪ 14 አዛወሩት። ከዚያም ለበዓሉ አዲስ ስም ሰጡት። የቅዱስ ቫለንታይን ቀን ብለው ሰየሙ። ሉፐርከስ የተባለው የግማሽ ፍየል የግማሽ ሰው ጣዖት ታሪክ ተትቶ ቫለንታይን የሚባለው ሰው ታሪክ ተተካ። ትልቁ ምስጢር ያለው እዚህ ጋር ነው። ቤተክርስቲያኗ የበዓሉን ስም ቀየረች እንጂ የበዓሉን መንፈስ ግን አልለወጠችውም። ሕዝቡ ያንኑ የድሮ የዝሙት ዕጣውን ማውጣቱን ቀጠለ። ያንኑ የፍትወት ስሜቱን ማስተናገዱንም አልተወም። ቤተክርስቲያኒቱ ለጣዖት አምልኮው ቅዱስ የሚል የሐሰት ካባ በማልበስ ሕዝቡ በቤተክርስቲያን ጥላ ስር ሆኖ አረማዊ ተግባሩን እንዲቀጥል ፈቀደች። ይህ የካቶሊክ ቤተክርስቲያን ሴራ ውጤቱ ምን ሆነ ካልን የመጀመሪያው ነጥብ ሕዝቡ ክርስትና ከጣዖት አምልኮ ጋር ሊደባለቅ ይችላል የሚል የተሳሳተ ትምህርት መውሰዱ ነው። ፖፕ ግላሲየስ ለጊዜያዊ የፖለቲካ ትርፍና ሕዝቡን በቁጥጥር ስር ለማዋል ሲሉ ታላቅ በደልን ሰሩ። በአሁኑ ዘመን የምናየው የንግድ ግርግርና የሥነ ምግባር ብልሹነት የዚሁ የአምስተኛው ክፍለ ዘመን ሴራ ውጤት ነው። ቤተክርስቲያኗ ያኔ በዓሉን ስትቀበለው ወደፊት ቸኮሌትና አበባ ነጋዴዎች ለቢሊዮን ዶላር ትርፍ እንደሚጠቀሙበት አልጠረጠረች ይሆናል። ነገር ግን መሰረቱ በውሸት ላይ የተጣለ ነገር ፍጻሜው ጥፋት ነው። ቫለንታይን የፍቅር በዓል ሳይሆን የካቶሊክ ቤተክርስቲያን የአረማውያንን ልብ ለመግዛት የፈጠረችው መንፈሳዊ ጉቦ ነው ብንል አላጋነንም። እስቲ ምርመራችንን እንቀጥል። ይህ የታሪክ ቅጥፈት እንዴት ወደ ቢሊዮን ዶላር የንግድ ወረራ እንደተቀየረና የፍትወት አምላኩ ኩፒድ እንዴት የዚህ ፊት አውራሪ እንደሆነ እንፈትሽ። መጋረጃው መገለጡን ቀጥሏል። በ14ኛው ክፍለ ዘመን እንግሊዛዊው ገጣሚ ጄፍሪ ቻውሰር በታሪክ ገጾች ላይ አንድ ትልቅ ለውጥን አመጣ። ቻውሰር ዘ ፓርላመንት ኦፍ ፎልስ በተባለው ዝነኛ ግጥሙ ላይ ወፎች የፌብሩዋሪ ወር አጋማሽ ሲሆን ጥንዶቻቸውን ለመምረጥ እንደሚሰበሰቡና ይህ ቀን የካቶሊክ ቤተክርስቲያን የቅዱስ ቫለንታይን ቀን ብላ የሰየመችው ቀን እንደሆነ ጻፈ። በወቅቱ በእንግሊዝ ሀገር የፌብሩዋሪ አጋማሽ ወፎች በብዛት የሚታዩበትና የሚራቡበት ወቅት ነበር። ቻውሰር ይህንን የተፈጥሮ ክስተት ከዚህ በፊት ማንም አድርጎት በማያውቅ መልኩ ከቫለንታይን ጋር አጣበቀው። በመቀጠልም ዊሊያም ሼክስፒር መጣ። እርሱ ደግሞ ሃምሌት በተባለው ድራማ ውስጥ ኦፌሊያ የተባለችው ገጸ ባህሪ ስለ ቫለንታይን ቀን እንድትዘፍን በማድረግ በዓሉን በባላባቶችና በከፍተኛ የህብረተሰቡ ክፍል ዘንድ ተወዳጅ እንዲሆን አደረገ። ጊዜው ነጎደ። ቴክኖሎጂና ንግድ እያደገ መጣ።
በ14ኛው ክፍለ ዘመን አጋማሽ ቫለንታይን ከገጣሚዎች ብዕር ወጥቶ ወደ ማተሚያ ቤት ማሽኖች ገባ። በ1840ዎቹ ኤስተር ሃውንድ የተባለች አሜሪካዊት የመጀመሪያዎቹን የቫለንታይን ካርዶች በብዛት ማምረት ጀመረች። ይህም በዓሉ ከግል የፍቅር መገለጫነት ወጥቶ ወደ ቢዝነስነት የተሸጋገረበት የመጀመሪያው እርምጃ ነው። ነገር ግን ትክክለኛው የንግድ ወረራ የተጀመረው ከሁለቱ የዓለም ጦርነቶች ማግስት ነበር። ዓለም በጦርነት ደቃ፣ ቤተሰቦች ተለያይተውና ወጣቶች ናፍቆትና ብቸኝነት በበረታባቸው ወቅት የንግድ ተቋማት ይህንን የስነ-ልቦና ክፍተት ለገንዘብ መጠቀም እንደሚችሉ ተረዱ። እዚህ ጋር ነው ሆልማርክና ካድበሪ የሚባሉት ስሞች ብቅ የሚሉት። ሆልማርክ የተባለው የፖስት ካርድ ኩባንያ አንድ እጅግ አደገኛና ስልታዊ የማስታወቂያ ዘመቻን ጀመረ። ኢላማቸው ደግሞ ሴቶች ናቸው። አንድ ወንድ በእውነት ከወደደሽ ፖስት ካርድ ይልክልሻል፣ ካርድ ካላከለሽ ግን ምንም ዋጋ የለሽ የሚል ስውር መልእክትን በሬዲዮ በጋዜጣና በቴሌቪዥን ማሰራጨት ጀመሩ። ይህም በወቅቱ በሴቶች ላይ ከፍተኛ የመፈለግ ጥማትን፣ በወንዶች ላይ ደግሞ የጥፋተኝነት ስሜትን ፈጠረ። ወንዶች ሆይ እስቲ ልጠይቃችሁ፣ እናንተ ብትሆኑ ፍቅራችሁን ለመግለጽ ስትሉ ብቻ አንድ ወረቀትን በውድ ዋጋ እንድትገዙ በንግድ ተቋማት ብትገደዱ ምን ይሰማችኋል? ፍቅራችሁ የሚለካው በካርዱ ውበት ነው ወይንስ በሌላ? ሴቶችስ በእውነቱ በዓመቱ ውስጥ በሌላ ቀን የማይሰጣችሁ አበባና ካርድ በዚህ ቀን ስለተሰጣችሁ ብቻ ዋጋችሁ ከፍ ያለ ይመስላችኋል? የንግድ ተቋማት የእናንተን ስሜት ለገንዘብ መሰብሰቢያነት መጠቀሚያ ሲያደርጉት ምን ትላላችሁ? ሴራው ግን በዚህ አልቆመም። ካዲበሪ የተባለው የቸኮሌት ኩባንያ ደግሞ የልብ ቅርጽ ያላቸውን የቸኮሌት ካርቶኖች በማስተዋወቅ ፍቅርን ከመብላትና ከቸኮሌት ጣዕም ጋር አቆራኘው። ዛሬ በየዓመቱ ከ25 ቢሊዮን ዶላር በላይ የሚወጣው ለዚሁ ነው። ንግዱ ዛሬ የቫለንታይን ጥንታዊ የደም ታሪክና የካቶሊክን ሴራ ሙሉ በሙሉ ሸፍኖታል። ዛሬ ሰዎች የሚያከብሩት ቫለንታይንን ሳይሆን የሆልማርክንና የካዲበሪን የሽያጭ ግብ ነው። ይህ የንግድ ወረራ ሰውን ከሰው ጋር ሳይሆን ሰውን ከቁስ ጋር አቆራኘ። ፌብሩዋሪ 14 ሲደርስ በቢሊዮን የሚቆጠሩ አበባዎች ይቆረጣሉ፣ በቶን የሚቆጠሩ ቾኮሌቶች ይሸጣሉ። ነገር ግን ከበዓሉ ማግስት የሚቀረው ብቸኝነት፣ የገንዘብ ብክነትና ያልተፈለገ እርግዝና ብቻ ነው። በምርመራችን እንዳየነው በፌብሩዋሪ 14 የሚታየው ግርግር በጥንታዊቷ ሮም ለነበረው ግማሽ ፍየል ግማሽ ሰው ለሆነ ፓን ወይም ሉፐርከስ የተባለ ጣዖት የሚቀርብ የመስዋዕትና የዝሙት ድግስ ቅጥያ ነው። የካቶሊክ ቤተክርስቲያን ይህንን አረማዊ ልምምድ ከመሰረቱ ከመንቀል ይልቅ ታሪካዊ ማንነቱ በማይታወቅ ቫለንታይን በሚባል ስም በመሸፈን ሰይጣን በቅዱስ ጭንብል ተደብቆ ወደ አማኙ ሕይወት እንዲገባ በር ከፍታለች። ከዚህ ሁሉ በስተጀርባ ግን አንድ መጋለጥ ያለበት የጥላ ምስል አለ። እርሱም ኩፒድ ነው። ዛሬ በቫለንታይን ፖስት ካርዶች ላይ የምናየው ያ ንጹህ የሚመስል ክንፍ ያለው ሕፃን የግሪኩ የፍትወት አምላክ ኢሮስ ነው። ኩፒድ የሚለው ስም ፍላጎት ወይም ፍትወት ማለትን ይተካል። የእርሱ ቀስት ሰዎችን ወደ እውነተኛ ፍቅር ሳይሆን ገደብ ወደ ሌለው ስሜትና ፍትወት የሚገፋፋ የሰይጣን መሳሪያ መሆኑን ጥንታዊ ግሪካውያን ያምናሉ። እስቲ አሁን ደግሞ ወደ ዘመናችን እንመለስ። በየዓመቱ ፌብሩዋሪ 14 ሲመጣ ዓለማችን በአንድ ጀንበር በቀይ ቀለም ትጥለቀለቃለች። በየሱቆች ደጃፍ የሚደረደሩ ቀይ አበባዎች፣ በየመንገዱ የሚታዩ የቸኮሌት ክምሮችና መልካም የቫለንታይን ቀን የሚሉ ደማቅ ማስታወቂያዎች አይናችንን ይሞሉታል። ዓለም የፍቅርን ልብስ ለብሳ የፍቅርን ቋንቋ ተናግራ የምትታይበት ቀን ይመስላል። ነገር ግን አሃዞች የሚነግሩን ሌላ ታሪክ ነው። እንደ ናሽናል ሪቴል ፌዴሬሽን ይፋዊ መረጃ በየዓመቱ በዚህ አንድ ቀን ብቻ በዓለም ዙሪያ ከ25 ቢሊዮን ዶላር በላይ ገንዘብ ወጪ ይደረጋል። 25 ቢሊዮን ዶላር። ይህ ገንዘብ በሰከንዶች ውስጥ ከአፍቃሪዎች ኪስ ወጥቶ ወደ ግዙፍ የንግድ ተቋማት ካዝና ይገባል። የቫለንታይን ቀን ጉዳት በገንዘብ ብክነት ብቻ አይቆምም። ከዚህ የከፋና ትውልድን የሚገድል ድብቅ ኪሳራም አለው። ጥናቶች የሚነግሩን አንድ አስደንጋጭ እውነታ እዚህ ጋር ይቅረብ። የፌብሩዋሪ 14 የፍቅር ድግስ ካለቀ ከ9 ወራት በኋላ ማለትም በህዳር ወር በዓለም ዙሪያ የወሊድ ቁጥር በከፍተኛ ሁኔታ ይጨምራል። ይህ በዘፈቀደ የሚከሰት አይደለም። በዚህ ቀን በሚፈጠር ጊዜያዊ ስሜት፣ በስሜታዊነት በሚወሰኑ ውሳኔዎችና የፍቅር ቀን ነው በሚል ሰበብ በሚፈጸሙ ድርጊቶች ምክንያት በሚሊዮኖች የሚቆጠሩ ወጣቶች ላልተፈለገ እርግዝና ይዳረጋሉ። በአንድ ሌሊት ስሜት የተጀመረው ፍቅር ዘላቂ ለሆነ የህይወት መዘበራረቅ ምክንያት ይሆናል።
ብዙ ወጣት ሴቶች ሕይወታቸውንና ትምህርታቸውን በዚህ ቀን በሚፈጠር ስህተት ሲጨልም ያያሉ። ከዚህ ሁሉ በላይ ደግሞ የቫለንታይን ቀን በብዙዎች ዘንድ የብቸኝነት ወረርሽኝ የሚስፋፋበትም ቀን እንደሆነ ባለሙያዎች ይመሰክራሉ። ዓለም ሁሉ ጥንድ ሆኖ በሚታይበት በየሶሻል ሚዲያው ስጦታዎችና ደስታዎች በሚለጠፉበት በዚህ ቀን ስጦታ ያልተቀበሉ ወይም የፍቅር አጋር የሌላቸው ሰዎች የሚሰማቸው ድብርት እጅግ ከፍተኛ ነው። በዚህ ቀን የዲፕሬሽን ወይም የድብርትና የብቸኝነት ስሜት በከፍተኛ ሁኔታ እንደሚጨምር የስነ አእምሮ ባለሙያዎች ያስጠነቅቃሉ። እንዲያውም በዚህ ቀን ራሳቸውን የሚያጠፉ ሰዎች ቁጥር ከሌላው ጊዜ ጋር ሲነጻጸር ከፍ እንደሚል መረጃዎች ይጠቁማሉ። ሴቶች ሆይ እናንተን እዚህ ጋር እንጠይቅ። በዚህ ቀን ስጦታ ካልተሰጣችሁ ዋጋ እንደሌላችሁ ይሰማችኋል? የጓደኞቻችሁ ስጦታ ከእናንተ ሲበልጥ ፍቅረኞቻችሁ እንደማይወዷችሁ ታስባላችሁ? ፌብሩዋሪ 14 ዓለም እንደምትለው የፍቅር ቀን አይደለም። ይልቁንም የንግድ ተቋማት ቢሊዮን ብሮችን የሚሰበስቡበት የትርፍ ቀን፣ ወጣቶች ለዘላቂ ጸጸት የሚዳረጉበት የጭንቀት ቀን፣ ብዙዎች በብቸኝነት የሚሰቃዩበት የድብርት ቀን ነው። ዛሬ የምናየው ቫለንታይን በጥንቃቄ የተሰራ የንግድና የስነ ልቦና ወጥመድ ነው። ውድ የመባ ቲቪ ተመልካቾች፣ መጽሐፍ ቅዱስ በግልጽ እንዲህ ይለናል፣ ከመካከላቸው ውጡና ተለዩ፣ እርኩሱንም አትንኩ ይላል ጌታ። ዛሬ ቫለንታይን ሲከበር የጥንቱን የሉፐርካሊያን ደም፣ የካቶሊክን ሴራና የኩፒድን ፍትወት እየተከበረ እንደሆነ እንረዳ። ዛሬ ፍቅር የሚባለው ነገር የሚለካው በስጦታ ዋጋ፣ በቸኮሌት ብዛትና በአበቦች ድምቀት ሆኗል። ይህ የዓለም ፍቅር ጊዜያዊ ነው። እንደ አበቦቹ ይጠወልጋል፣ እንደ ቸኮሌቱም ያልቃል። እውነተኛ ፍቅር ግን በመስቀል ላይ የተገለጠው ፍቅር ነው። እውነተኛው ፍቅር ራሱን ለሌላው አሳልፎ የሚሰጥ የማይቀና የማይታበይና የማይመካ ነው። ይህ ፍቅር በካላንደር አይገደብም። ፌብሩዋሪ 14ን አይጠብቅም። እውነተኛ ፍቅር በየቀኑ የሚኖር ሕይወት እንጂ በንግድ ተቋማት የሚወሰን የአንድ ቀን ድግስ አይደለም። አሁን እውነቱን ተረድተናል። መጋረጃው ተገልጧል። ቫለንታይን የሚባል ቅዱስ የፍቅር ጀግና እንዳልነበረ፣ ታሪኩም የተቀነባበረ ሴራ መሆኑን አውቀናል። ከዚህ በኋላ እንደ ዓለም በጭፍን በመነዳት በየዓመቱ ፌብሩዋሪ 14 ሲመጣ የንግድ ተቋማትን ካዝና መሙላትና በስሜት ወጥመድ ውስጥ መውደቅን እንመርጣለን? ወይንስ ራሳችንን ነፃ አውጥተን እውነተኛውንና በቃል ኪዳን ላይ የተመሰረተውን የክርስትና ፍቅር መኖር እንጀምራለን? መጽሐፍ ቅዱሳዊ ሰው ከሆን ከዚህ ታሪካዊ ውሸት ራሳችንን እናርቅ። ፍቅርን ለመግለጽ የሰይጣን ጭንብል የሆነውን ቀን አንጠብቅ። ለሚስት፣ ለባል ወይም ለምትወዷቸው ሰዎች ሁሉ ፍቅራችሁን በየቀኑ በታማኝነትና በመስዋዕትነት ግለጡ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። ውድ ተመልካቾች፣ በቢሊዮን ዶላር የንግድ ሴራ ጀርባ ያለውን እውነት መርምረናል። የካቶሊክን ምስጢራዊ ሴራ አጋልጠናል። የቫለንታይንን ተረት አውጥተናል። ዛሬ እኛና ቤታችን ግን እግዚአብሔርን እናመልካለን። ከሐሰት ትውፊትም ራሳችንን እንጠብቃለን። ይህንን ቪዲዮ በማጋራት ሌሎችም ከዚህ የታሪክ ወጥመድ እንዲወጡ የብርሃን ምስክር ሆኑ። እውነትን መፈለጋችንን እንቀጥላለን። ከመባ ቲቪ ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በተመጣጣኝ ዋጋ ከ8 በላይ ሳይቶችን በጥራት ገንብቶ ፈጥኖ በማስረከብ በአጭር ጊዜ ውስጥ የብዙዎች ቤት ባለቤት ያደረገው ድርጅታችን ቴምር ሪል ስቴት አሁን ደግሞ በቤተ መንግስት በአቅራቢያ በ80 እስከ 157 ካሬ ድረስ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ወለድ በኢትዮጵያ ብር በ15 ዙር ከፍሎ የሚያጠናቅቁበት እድል አመቻችተናል። ለወሰን ቤቶች የተደረገው የ35% ቅናሽ በመጠቀም እስከ 6 ሚሊዮን ብር በማትረፍ የእነዚህ ውብና ማራኪ ዘመናዊ መኖሪያ ቤቶች ባለቤት ይሁኑ። ቤቶቻችን ዘመናዊ ሊፍት የተገጠመለት ስታንድ ባይ ጀነሬተር፣ ጋርቤጅ ሹተር ያለው ከበቂ መኪና ማቆሚያ ጋር የተንጣለለ ቴራስ ሰገነት እርሶን እየጠበቀ ይገኛል። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ውድ ቤተሰቦቻችን፣ ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው።
ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።